ዝም በይ ቆሻሻ። ድሮም እናንተ ደሃዎች ክብር አይወድላችሁ። ወንድሜ ያማረብኛ የሀብታም ልጅ አልመሰልኩም? የሀብታም ልጅ መስለሽ የለ እንዴ? ነይ እንሂዳውን ቲ ድሮ ማንተ መጠየቄ ደግሞ አምሮብኛል። እሺ ኤት አዎ ጌታ ያሰማኝም፣ ግን ድንገት ከሰማኸኝ ሰኞ ቀንን ከቀናቶች ላይ አጥፋት። ምንም እየጠቀመን አይደለም ከድብርት ውጪ። እጭ ወንድሜ የግል ትምህርት ቤት መማር ደስ ይላል። አንቺን ደስ ይበልሽ እንጂ ለኔ ኖርማል ነው። አሁን ቶሎ ይይ ደሞ ተጠንቀቂ። እሺ እሺ በቃ መንገዱን የማላውቅ ያላ ሙሳፊር ደሞ በኋላ ጠብቀኝ። እሺ አብረን ነው የምንሄደው። እሺ እሺ ኖ ኖ ኖ ወዴት ነው? የአርቡ ፈተና አምልጦናል። አስተማሪው ደግሞ አይመለከተንም ብሎናል። ፋሚሊ ደግሞ ያው ላይ የከፈለ ከረገምን ይገሉናል። አረ መፍትሄ ፈልጊልን። ኦኬ ዛሬ እኔን ካገለገላችሁ ሁሉ ነገር ፊክስ አደርግላችኋለሁ። የምርሽን ነው? አዎ። እሺ እሺ የመጀመሪያ ስራችን ምንድነው? ላቅልላችሁ፣ ጫማዬን ታጸዳላችሁ። ግብስብስ ሕይወት መልኩ ተቀይሮ በመመለስ ጥበብ በአላህ ቤት አምሮ እዚሁ ጠብቁኝ፣ መጣሁ። እስትንፋሴ ደከመነኝ። አዛን እያለ ነው። አሁን ሄጄ ልስገድ። እዝነትና ምሕረትህን እንዴ የማና ደፋር እኔ ቦታ ላይ የተቀመጠችው? ማደርጋትን ዝም ብላችሁ እቺ ማና ጨምላቄ እኔን ቦታ የምትይዘው? እዚህ ግቢ ውስጥ ያለኝ ፍቃድ ማንም ሰው እዚህ ቦታ እንደማይቀመጥ አታውቂም? እንደዛ ቲም እንደምን ያማታሻል? ዝም በይ ቆሻሻ። ድሮም እናንተ ደሃዎች ክብር አይወድላችሁ። እሺ በቃ አሁን ተይኝ፣ ሰላቴ ልስገድበት። እት ደካማነቴ እንዳይገዛ ሰዓቱም ሄዷል። እቺ ልጅ ምን ሆና ነው የቆየችው? ሊያት እንዴ እንደውም እጂ ሊያት መቼም በዱንያ ላይ የለም። አንቺ ግን ምን ሆነሽ ነው ሁላ ሰዓት የምትቆይው እንዴ? አሞሻል እንዴ? አመመሽ? አላመመኝም። እሺ አሁን ቶሎ በይ እባክሽ፣ ደግሞ የምራው ሀጃ አለብን። አንዴ የትኛውን ወሰንክ? ሊንክ ትራቨል ይባላል ነው እና በጣም አሪፍ ወር ላይ ነው የምንሄደው በረመዳን። በዛ ላይ ደግሞ ከተላለቅ መሻይኾች ጋር ነው የምንሄደው ከነ ኡስታዝ ያሲን ኑሩ እና አቡ ሃይደር እነ ካሊድ ክብሩም። ደስ ነው የሚለው። መች ነው የምንሄደው? እና 3 ፓኬጆች አላቸው ከረመዳን 15 እስከ 29፣ ሁለተኛው ደግሞ ከረመዳን 17 እስከ 29፣ ሶስተኛውስ ከረመዳን 19 እስከ ሸዋል 5 ድረስ የሚቆይ ፓኬጅ አላቸው።